ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። ይህም ምንድነው? እንዴት አድርገን በ5 ብር 2 ጂቢ መግዛት እንደምንችል ማለት ነው። እናም ይህን ቪዲዮ እስከ መጨረሻው ተመልከቱት፣ ይጠቅማችኋል ማለት ነው። በ5 ብር 2 ጂቢ ለቴሌግራም፣ ለቲክቶክ እና ለዩቲዩብ እንዴት አድርገን እንደምንጠቀም በዚህ ቪዲዮ አሳያችኋለሁ። ሙሉውን ተከታተሉ። እሺ እንግዲህ ወደ ቪዲዮ ስገባ በመጀመሪያ ግን እንደዚህ አይነት ቪዲዮ እንዲደርሳችሁ ቻናሉን ላይክ፣ ሰብስክራይብ ማድረግ እንዳረሱ እና ወደ ቪዲዮአችን ስንገባ በ5 ብር እንዴት አድርገን ነው 2 ጂቢ መግዛት የምንችለው? ብዙውን ጊዜ አይታችሁ ከሆነ በ5 ብር ዕለታዊ ብቻ ነው መግዛት የምንችለው። እሱ 100 ፕላስ 100 ሜጋባይት ማለት ነው። 100 ፕላስ 100 ሜጋባይት ደግሞ አይደለም አንድ ቀን 1 ደቂቃ አይቆይም። ዩቲዩብ አብሶ ቲክቶክ ዩቲዩብ እንይ ብንል 1 ደቂቃ አይቆይልንም። እና እንዴት አድርገን ነው በ5 ብር 2 ጂቢ ገዝተን ዩቲዩብ፣ ቲክቶክ እና ቴሌግራም መጠቀም የምንችለው ለምትሉ ሰዎች እንግዲያውስ እንደዚህ ነው። ስንቶቻችሁ ናችሁ ማያ ስለሚባል ነገር የሰማችሁት? ወይም ደግሞ ቴሌግራም ፋይል ስለሚባሉ ነገሮች የሰማችሁት? ወይም ደግሞ ፍሪ ኢንተርኔት ስለሚባሉ ነገሮች የሰማችሁ ማለት ነው። ማያ አፕሊኬሽን አለና እሺ በ5 ብር 2 ጂቢ ከገዛም በኋላ ፋይል በመጠቀም ለዩቲዩብ፣ ለቲክቶክ፣ ለቴሌግራም፣ ለኢንስታግራም፣ ለፌስቡክ እና ለፈለግናቸው አፕሊኬሽኖች መጠቀም የምንችልበት መንገድ መጥቷል ማለት ነው። ፋይል ክሬተሮች ስላሉ በእነሱ አማካኝነት ክሬት በተደረገ ፋይል እኛ ለቲክቶክ፣ ለቴሌግራም እና ለዩቲዩብ በ5 ብር ብቻ እንደፈለግነው መጠቀም እንችላለን ማለት ነው። ለምሳሌ አሁን ገዝቼ ላሳያችሁ እንዴት እንገዛለን ለምትሉ ሰዎች፣ ማያ እንዴት እንገዛለን ለምትሉ ሰዎች ይሄንን ቪዲዮ ከቱ። እሺ መጀመሪያ ወደ ሜሴጅ ባር እንሄዳለን ማለት ነው። ወደ ኤስኤምኤስ አፕሊኬሽን እንሄዳለን። ከዛ ውስጥ እንገባለን። ከዛ እዚህ ጋር 863 ብለን ሰርች እናደርጋለን ማለት ነው። አዎ ሰርች አደረግን። ከዛ በኋላ ደግሞ ኦኬ እንልና እንልካለን፣ ሴንድ እንለዋለን። ከዛ እዚህ ጋር መልእክት እንጠብቃለን ማለት ነው። ከዛ እዚህ ጋር መልእክት ይልካል። እሺ 2 ጂቢ ዕለታዊ ኢንተርኔት ደርሷችኋል የሚል መልእክት ይገባልና ቆይኸውና ገባ። ይሄ ይገባል ማለት ነው። ከዛ አሁን ይሄን እንዴት ነው የምንጠቀመው ለምትሉ ሰዎች መጀመሪያ ማድረግ ያለባችሁ ቪፒኤን ታወርዳላችሁ ማለት ነው። ስልካችሁ ላይ የምታወርዱት ቪፒኤን ግን እዚህ ጋር እኔ የምነግራችሁ መሆን አለበት። ማንኛውም ቪፒኤን መሆን አይችልም። ምክንያቱም ለዛ ቪፒኤን የሚሰራለት ፋይል ስላለ በመጀመሪያ ይሄንን አሁን የምነግራችሁ ቪፒኤን ትይዛላችሁ ማለት ነው። 3 ማያ የምንጠቀምባቸው ቪፒኤኖች አሉ። ከነዛ መሃል ለዛሬ አንዱን ነግራችኋለሁ ማለት ነው። እናም በጥሞና አዳምጡኝ። ሌሎቹን ከፈለጋችሁ ቀጣይ ቪዲዮ ስለምሰራ እዛ ላይ በስፋት ጠብቁኝ ማለት ነው። እና ደግሞ ቻናላችንን አሁንም ላይክ፣ ሰብስክራይብ ማድረግ እንዳረሱ። እሺ የቪፒኤኑ ሲም ቲኤልኤስ ይባላል። ቲኤልኤስ ቱኔል ቪፒኤን ነው እና እሱን በማውረድ ለሱ ክሬት የሚደረጉ ፋይሎች አሉ። እነሱን ኢምፖርት አድርጋችሁ በዛ ማያ መጠቀም ትችላላችሁ ማለት ነው። አጠቃቀሙ እንዴት ነው ለምትሉ ካልገባችሁ ቪዲዮውንም ሰራላችኋለሁ ወይም ደግሞ እዚህ ጋር እንደምትመለከቱት ነው ማለት ነው። እና ስለ ማያ ይሄን ይመስላል። ሁላችሁም ማያ በመግዛት ቪፒኤን ዳውንሎድ አድርጋችሁ ፋይል ኢምፖርት አድርጋችሁ በ5 ብር 2 ጂቢ እንደፈለጋችሁ ተጠቀሙ ያለምንም ገደብ ማለት ነው። እና ኦንላይን ስራ ለምትሰሩ ሰዎች ይሄ ነገር በጣም አሪፍ ነው። ዋይፋይ ለሌላችሁ ምናምን በቀን 50 ብር 25 ብር ማውጣት ስለቻችሁ ሰዎች ያው በቃ ይሄን ግዛና ተጠቀም።